ደግሞ የሽምብራ እንቁላል አሰራርን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ተቀላቀሉኝ። ሀሳብ አስተያየታችሁን እንደ ሁሉ ጊዜ ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ደግሞ ቪዲዮ ለሌሎች ይደርሳልና ላይክ ያደርጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። በቅድሚያ ድስት እንጥድና የተወሰነ ዘይት ጨምራለሁ። ደቆ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ዘይቱን ሞቅ ሲል ቀይ ሽንኩርቱን ጨምሬ በደንብ አድርጌ አቁላለዋለሁ። በጣም ቀላል ነው፣ ግን ደግሞ በተለይ ለጾም ጊዜ አማራጭ የሆነ ቆንጆ የሽምብራ እንቁላል አሰራር ነው ማሳያችሁ። ሽንኩርቱን ጨምሬ በደንብ አድርጌ አቁላለዋለሁ። እንደዚህ ክድን እያደረጉ ሽንኩርቱን በውሃ ብቻ ማብሰልም ትችላላችሁ። እንደዚህ በደንብ አድርጌ ካቁላላሁት በኋላ እርጥብ ቅመም ጨምራለሁ። እርጥብ ቅመም ማለት ነጭ ሽንኩርቱ በዛ፣ ዝንጅብሉ አነስ ተደርጎ የተፈጨ ቅመም ማለት ነው። ሽንኩርቱን ጨምሬ እርጥብ ቅመሙን ጨምሬ ቆንጆ የቁሌት ሽታ እስከሚያመጣ ድረስ አቁላለዋለሁ። ላይክ አድርጉ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። እርድ ወይም የአልጫ ደረቅ ቅመም መጠቀም ትችላላችሁ። የቅመማ ቅመማ አዘገጃጀቶቹን ዲስክሪፕሽን ቦክስ ላይ ሊንኩን የምታገኙት ይሆናል። እዚያ ላይ እየገባችሁ ለሌላም ቢሆን የምትጠቀሙት ቅመም ነው። እየገባችሁ ተመልከቱት፣ ይጠቅማችኋል። እንደዚህ ቆንጆ አድርጌ እርዱን ጨምሬ ካቁላለሁ በኋላ ውሃ እከልሳለሁ በትንሹ። እንደዚህ ጨምርና በደንብ ካበሰልሁት በኋላ የሚበቃኝን ውሃ ያህል ጨምራለሁ። ልክ የምጠቀመውን የዱቄትን መጠን አይቼ ማለት ነው። እናንተ የምትፈልጉትን የዱቄት መጠን እና ውሃውን መወሰን ነው። ግን በትንሹ መረቁን ትንሽ አድርገን ከጎን ውሃ ጥደን ከዛ በኋላ አልበቃ የሚለን ከሆነ ስናገነፋ ከጎን የጣድነውን ውሃ መጠቀም እንችላለን። ጨው ነው የጨመርሁት። ይሄ የሽምብራ ዱቄት ነው እንደምትመለከቱት። ከዚህ ቀደም ሰርቼላችኋለሁ የሽምብራ ዱቄት አዘገጃጀት እንዴት በቀላሉ እንደምንሰራ ማለት ነው። ከፈለጋችሁ ሊንኩን ዲስክሪፕሽን ቦክስ ላይ ታገኙታላችሁ። በዚህ አጋጣሚ እየነገርኳችሁ ነው ማለት ነው፣ እንድታዩት ሊንኩን አስቀምጥላችኋለሁ። ከዚህ በኋላ እንዳይጓጉልብን በደንብ አድርገን ቶሎ ቶሎ ልክ እንደ ገንፎ ማብሰል ነው። እንልገዋለን ማለት ነው። እንደዚህ መላግ ነው። ወይም ሽምብራውን ዱቄቱን ለብ ባለ ውሃ በጥብጣችሁ ትንሽ ሙቅ ውሃ ውስጥ ጨምረን እንደዚህ ማብሰል እንችላለን። ግን እንደምትመለከቱት እኔ እንደዚህ አድርጌ ነው ማገነፋው። ልክ እንደ ገንፎ ነው የሚበስለው። ውሃ የፈላ ውሃ ጨመር እናደርግና ክድን እናደርገዋለን። ከዛ እንደገና እየከፈትን በደንብ መብሰል ስላለበት ነው። እንደዚህ እያደረገው እንግዲህ እስከሚበስል ድረስ በደንብ አድርጌ እልገዋለሁ። አያችሁት? ከለሩ ራሱ በጣም ነው የሚያምረው። እንደዚህ አድርገን በደንብ እናበስላለን። ይሄ በነገራችን ላይ ለቡጥጫም ይሆናል፣ የሽምብራ ፍርፍር ይሆናል፣ እንደዚህ ተዘጋጅቶ ማለት ነው። ዛሬ ግን እኔ ማሳያችሁ የሽምብራውን እንቁላሉን እንዴት እንደሚሰራ ነው። ጣዕሙ ሁሉ ነገር እንደ እንቁላል ነው። መልኩን ራሱ ታዩታላችሁ እንዴት እንደሚያምር። እንደዚህ አድርጌ ልጌ ካዘጋጀው በኋላ እንዳይቀዘቅዝብኝ ከድኛ አስቀምጠዋለሁ። እዚህ ጋር የፍርኖ ዱቄት አዘጋጅቻለሁ። ጨውና የፍርኖ ዱቄት ጨምሬ በቀዝቃዛ ውሃ በደንብ አድርጌ እሽት አድርጌ አዘጋጀዋለሁ። ልክ የሳምቡሳ ቂጣ እንደምናዘጋጀው በደንብ አድርገን እናሸዋለን። በደንብ መታሸት አለበት። የፍርኖ ዱቄት ማለት ነው። ከዛ እንዴት አድርጌ ደግሞ እንደማዘጋጀው አሳያችኋለሁ። እንደዚህ ሊጡን አዘጋጀሁት። እንደምትመለከቱት ነው። በደንብ ነው የታሸው። ስንዳመጥ በደንብ የተስተካከለ እንዲሆን ያደርግልናል። በትንሽ በትንሹ እየቆነጠረው እንደዚህ አዘጋጃለሁ። በትንሽ በትንሹ በጣም በስሱ ነው የሚዳመጠው። ትንሽ ትንሽ እንደዚህ ለአንድ መጠቅለያ እንደምትሆነን አድርገን እንደዚህ አድርጌ ካድበለበል በኋላ እንደምትመለከቱት በመዳመጫ በጠርሙስ በማንኛውም መዳመጥ ትችላላችሁ፣ ቤት በምታገኙት ማለት ነው።
እንደዚህ አድርጌ ከዳመጥኩ በኋላ የሽምብራውን ያዘጋጀሁትን የሽምብራ ገንፎውን እንደዚህ ጠቀልለዋለሁ። ልክ የእንቁላል ቅርጽ አስይዘን ማለት ነው። አያችሁት? እንደዚህ ማድረግ ነው። በጣም ቀላል ነው። ልክ የእንቁላሉ አስኳሉ አለ አይደለም? እንደዚህ ስትጠቀልሉት እንደዚያ ነው መልኩ ሁሉ የሚመጣው። ግን የሽምብራው ያገነፋ ነው በጣም መቀዝቀዝ የለበትም። በትኩሱ ሲሆን ለመጠቅለልም ለሁሉ ነገር ቀላል ይሆንልናል። ሞቅ እንዳለ ማለት ነው። እንደዚህ እንግዲህ እያደረገው መጠቅለል ነው በአዘጋጀሁት ሊጡንም ወፍራም እንዳይሆንብን በስሱ ነው መዳመጥ የሚኖርብን ማለት ነው። እንደዚህ እያደረግኩ እንግዲህ ያዘጋጀሁትን ሊጥ እየጠቀለሉ አዘጋጃለሁ። አያችሁት? እንደዚህ እያደረግን ማለት ነው። ልክ የእንቁላል ቅርጽ ማስያዝ ነው። በጣም ቀላል ነው። በመጠኑ እያደረግን በጣም ትልቅ እንዳይሆን እንዳያንስም አድርገን አስተካክለን እንደዚህ መጠቅለል ነው። አያችሁት? ከዚህ በላይም እናንተ ደግሞ ከዚህ በላይ ማዘጋጀት ትችላላችሁ። እንደዚህ እያደረጉ ሊጡን ጠቅልዬ ጨርሳለሁ። እንደዚህ አድርጌ እኔ በፓትራ ነው የማበስለው፣ በኦቨን ማለት ነው። ዘይት መጥበሻ ላይ አድርጋችሁ ከሁለቱም በጎን ማብሰል ትችላላችሁ። አንደኛው ሲበስል ደግሞ አንደኛውን ገልብጡ ማብሰል ይቻላል፣ በመጥበሻ ማለት ነው። ከዚህ በኋላ አበስለዋለሁ። ዘይት ትንሽ ከላይ ቀባ ብታደርጉት ቆንጆ ነው። የበለጠ በቡሩሽ ዘይት ከላይ ቀባ አድርገን እናበስለዋለን። ከዚህ ቀጥሎ ደግሞ ቀይ ሽንኩርት በርከት አድርጌ ከትፌ ያዘጋጀው ቀይ ሽንኩርት አለ። ድስቱን እንጥድና በደንብ አድርገን ሽንኩርቱን በውሃ ብቻ እናበስለዋለን። ይሄኛው ደግሞ ላዘጋጀነው እንቁላል መስሪያ ማለት ነው። መረቁን እንዴት እንደምናዘጋጅ ነው ማሳያችሁ። እንደዚህ ከድኜ ሽንኩርቱ በደንብ እንዲበስል አድርጋለሁ። አያችሁት? ያው እኔ ቪዲዮን እየቆረጥኩ ነው የማቀርብላችሁ። እናንተ ጊዜ ወስዳችሁ ሁሉን ነገር ማዘጋጀት ነው፣ መስራት ነው። ሽንኩርቱን እንደዚህ አድርጌ ካበሰልሁት በኋላ የተወሰነ ዘይት ጨምራለሁ። የተወሰነ ዘይት እንደዚህ ጨምርና በደንብ አድርጌ አቁላለዋለሁ። እንዴት እንደሚጣፍጥ እንግዲህ ሰርታችሁ ሀሳብ አስተታችሁን ኮሜንት ላይ ጻፉልኝ። እስቲ አሁን ሰብስክራይብ ያድርጋችሁ ተቀላቀሉኝ። እንደዚህ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ዘይቱን ጨምሬ በደንብ አድርጌ ካቁላላሁት በኋላ በርበሬ ነው የምጨምረው። እዚህ ጋር የማቁላሊያ ቅመም ካላችሁ የበለጠ ቆንጆ እንዲሆንላችሁ ያደርጋልና የማቁላያ ቅመም ከአብሽና ቀይ ሽንኩርት የተዘጋጀ የማቁላያ ቅመም ብትጨምሩ በጣም ቆንጆ ነው። በርበሬ ጨምራለሁ። በርበሬ ወይም የበርበሬ ድልህ እናረግና በደንብ አድርገን ያው በርበሬ ቁሌቱ ላይ ሲበስል ነው የሚጣፍጠው። ቆንጆ የቁሌት ሽታ እስከሚያመጣ ድረስ በርበሬውን ሙቅ ውሃ ጠብጠብ እያደረገው አበስለዋለሁ። እዚህ ጋር እንደምትመለከቱት እንቁላሌ እንግዲህ እንደዚህ ቆንጆ ሆኖ በስሏል። እንደዚሁ ራሱ እንዴት እንደሚጣፍጥ በጣም ቆንጆ ጣዕም ነው ያለው፣ እንደዚሁ ወጥ ውስጥ ሳይገባ ማለት ነው። እንደዚህ አብስየዋለሁ። ቁሌታችንም እንደዚህ ቆንጆ ሆኖ እየበሰለ ነው። ሙቅ ውሃ ጠብጠብ እያደረጉ ቆንጆ አድርጌ ክሽን አድርገዋለሁ። አያችሁት እንዴት እንደሚያምር። እንደዚህ አድርገን እንግዲህ በርበሬውን ካቁላላን በኋላ እርጥብ ቅመም ጨምራለሁ። እርጥብ ቅመም ነጭ ሽንኩርትና ዝንጅብል ጨምሬ ከበርበሬው ጋር በደንብ እንዲበስል አድርጋለሁ። ሌላ የምንጨምረው ግብአት ስለሌለ ሽንኩርቱን ትንሽ በዛ አድርገን ብናረገው ጥሩ ነው። መረቁን ሌላ የሚያወፍርልን ነገር ስለማንጠቀም ማለት ነው። ከድነውና እንግዲህ በደንብ አድርጌ እያቁላላው እያበሰልኩት በርበሬውን በደንብ እንዲወፍር አድርጋለሁ። በመቀጠል ጥቁር ቅመም ጨምራለሁ። ጥቁር ቅመም ጨምሬ ደግሞ ትንሽ እንዲበስልና እንዲተከተክ አድርጋለሁ። በርበሬ ወጥ ስንሰራ ሁሉ ጊዜ በሙቅ ውሃ ብናበስለው የበለጠ በርበሬው እንዲበስልና እንዲጣፍጥ ያደርጋል። በሙቅ ውሃ ብናቁላላው ማለት ነው። ከዚህ በኋላ በርበሬው በደንብ እየበሰለልኝ ስለሆነ ውሃ ከለስ እያደረገው መረቁን ትንሽ ቀጠን እንዲል አደርጋለሁ።
የምፈልገውን ያህል ውሃ ጨምሬ እከልስና እንዲንተከተክ አደርጋለሁ ማለት ነው። እንደዚህ እያደረገው መረቁን ቆንጆ አድርጌ እሰራዋለሁ። ከዚህ በኋላ ከድኜ ደግሞ ውሃ አልጨምርም። ከዚህ በኋላ በቂ ውሃ ጨምሬ ያለው አያችሁት። እንደዚህ ቆንጆ መረቅ ሆኖልኛል። የተፈጨ ኮረሪማን ሁል ጊዜ የምጨምረው ቀይ ወጥ ላይ ስሰራ መጨረሻ ላይ ነው። ኮረሪማውን የተፈጨውን ኮረሪማ ጨምሬ ትንሽ እንዲንተከተክ ካደረኩ በኋላ ያዘጋጀሁትን እንቁላል እጨምራለሁ። አያችሁት እንዴት እንደሚያምር መረቁ እንደዚህ ቆንጆ ሆኖ ደርሶልኛል። ከዚህ በኋላ እሳቱን በጣም ቅንስ እናደርገዋለን። ከፈለጋችሁ እንትኑን ስትጨምሩ ያዘጋጃችሁትን የሽምብራውን ስንጨምር በሹካ ወጋ ማድረግ እንችላለን። ሶሱ ያዘጋጀነው ሶስ ውስጥ ድረስ እንዲገባ ማለት ነው። እንደዚህ አድርጌ ጨመርሁት። ተመልከቱት እንዴት እንደሚያምር ከለሩ ራሱ በቃ ይሄንን ውስጡ ራሱ ቁርስ ስታደርጉት የእንቁላሉ አስኳሉ ከላይ ነጩ መልኩ ራሱ ማለት ነው። ጣዕሙ ደግሞ ከዛ ይበልጣል እንጂ አያንስም። እንግዲህ ሰርታችሁ ሞክሩት። ለመልክ እንዲያምርልን ደግሞ ከዚህ የበለጠ ቃሪያ ጣልጣል እናደርግበታለን ስናቀርብ እንዲያምር ማለት ነው።